አዳም ዘሚያዝያ በሚያዝያ ወር የሚነበብ የአዳም ገድል። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን ክብር ምስጋና ይግባውና እግዚአብሔርን አጋዥ በማድረግ በሚያዝያ ወር 15 የሚነበብ የአዳምና የሔዋንን ገድል መጻፍ እንጀምራለን። ጸሎታቸው በረከታቸው ከወዳጃቸው ከሊቀ ጳጳሳችን ባስልዮስ ከንጉሳችን ኃይለ ሥላሴ ጋር ጸንቶ ለዘላለሙ ይኑር አሜን። ከገነት ከወጡ በኋላ በእነርሱ ላይ የደረሰባቸው በፈጣሪ በእግዚአብሔር ትእዛዝ በባተ መዛግብት ወይም ዕቃ ቤት መኖር ነበር። ምስጋና ይግባውና መጋቢ ወይም ጠባቂ ነበራቸው። ፍጥረታትን ሁሉ የፈጠረ ይኸው እግዚአብሔር እርሱ በመሬት የምስራቁ ክፍል ላይ በሦስተኛው ቀን ገነት ተክሏልና በምስራቅ የዓለሙ ወይም የመጨረሻው ክፍል ፍጥረት አይገኝም። ዓለምን ሁሉ የሰማይንም ጫፍ የምትዞር ውሃ ነበረች። ጥራቷም የዓለምን ጥልቅ ሁሉ ያሳይ ነበር። ሰው ከእርሷ በታጠበ ጊዜ በንጹህነቷ ንጹህ ይሆናል። ጨለማ በሆነ ጊዜም በነጭነቷ ነጭ ብርሃን ይሆናል። ይህች ባህር እግዚአብሔር በረድኤቱ አይለያትም ነበር። እርሱ ከሰው የሚመጣውን ያውቅ ነበርና አዳምን ከገነት እስኪወጣ ድረስም የሚያደርገውን ሕጉን መተላለፉንና በምድር መባዛቱንም ያውቅ ነበረ። ከእርሱም ጻድቃን እንደሚሞቱ በኋለኛው ዘመንም እንደሚያስነሳቸው በንስሐ ከኃጢአት በሚመለሱበትም ጊዜ በዚህ ውሃ እንደሚያጠምቃቸው ያውቅ ነበረ። እግዚአብሔርም አዳምን ከገነት ባወጣው ጊዜ በደቡብ ከገነት ድንበር አላስቀመጠውም። ምክንያቱም አዳምና ሔዋን ወደ ባህር ቀድመው ሂደው ከኃጢአታቸው ይነጹ ዘንድ እንዳይታጠቡ ካልተገጸጹ ሕግ የተላለፉት መሆናቸውን ይረሳሉና። ዳግመኛም እግዚአብሔር አዳም በሰሜን ጫፍ ይኖር ዘንድ አልፈቀደም። የደቡብ ንፋስ በነፈሰ ጊዜ የጣፈጠ የገነት ዕፅ ሽታን በሰሜን በኩል ያወጣልና እግዚአብሔር አዳምን የጣፈጠ የእጽዋትን መዓዛ እንዳያገኝ በዚያ አላደረገውም። አዳም ይህን ካገኘ የመደፋፈሩን በሕግም መውጣቱን ይረሳዋልና ስላደረገውም አይጸጸትም። የእጽዋትንም መዓዛ ይወዳልና። እግዚአብሔር ይህን ያደረገው አዳም ሕግ ስለተላለፈ ይጸጸት ዘንድ ነው። ዳግመኛም ይቅር ባይ ቸር እግዚአብሔር እርሱ ባወቀው ፍጥረቱን ይመግባል። አባታችን አዳምንም ከገነት በስተምዕራብ በኩል አስቀመጠው። የገነት ምዕራባዊ ክፍልም ፍጹም ሰፊ ነበርና እግዚአብሔርም በቋጥኙ ያድር ዘንድ አዘዘው። ይህችውም ከገነት በታች ያለች በዓተ መዛግብት ዕቃ ቤት ናት። አባታችን አዳምና እናታችን ሔዋንም ከገነት በወጡ ጊዜ የሚረግጡትን አያውቁም ነበር። ከገነት በር ውጪ በደረሱ ጊዜ በፊታቸው ሰፊ የሆነች ምድርን ተመለከቱ። ታላቅና ታናሽ ድንጋዮችንም አሸዋዎችንም ተመልክተው ፈጽመው ፈሩ። ከደረሰባቸው ፍርሃት የተነሳም በግንባራቸው ወደቁ፣ እንደ ሞተ ሰውም ሆኑ። በእጽዋት ባሸበረቀች ገነት ውስጥ ነበሩና ሰውነታቸውን በማያውቋት ባልተመለከቷት በኃላፊዋ ምድር አይተው እነርሱ ብርሃናዊት ጸጋን የተመሉ ነበሩና ማስተዋልም ነበራቸውና ፈሩ። ስለዚህ እግዚአብሔር ይቅር አላቸው። በተመለከታቸው ጊዜም በገነት ወደቁ። እግዚአብሔር ወደ አባታችን አዳምና ወደ እናታችን ሔዋን ቃሉን ላከ። 5 ቀን ተኩል በሚል ቃል ኪዳኑም ከወደቁበት አስነሳቸው። እግዚአብሔር አባታችን አዳምን አለው፣ በዝች ምድር ቀንና ሌሊት ዓመታትንም ሰራው። ዓመቶቹ እስኪፈጸሙ ድረስ አንተ በእነርሱ ትኖራለህ። አንተን የፈጠረ ቃሌንም እልካለሁ። ሕጉን ባፈረስህ ጊዜ ከገነት ያወጣህ እርሱ ነው። በወደቀህ ጊዜም አነሳ። 5 ቀን ተኩል ሲፈጸምም የሚያድንህ እርሱ ነው አለው። አዳም ይህን ቃል ከእግዚአብሔር በሰማ ጊዜ 5 ቀን ተኩል የሚለውን ትርጓሜ አላወቀም ነበር። ዓለም እስከሚፈጸም ድረስ 5 ቀን ተኩል ይሆናልን እያለ ያስብ ነበር። አዳምም ትርጉሙን ከእግዚአብሔር ያገኝ ዘንድ አለቀሰ። እግዚአብሔርም ከ5500 ዓመት በኋላ እንደሚመጣ የእርሱን ሥጋ ተዋህዶ እርሱንም ዘሩንም እንደሚያድነው ተረጎመለት። እግዚአብሔርም ከዚህ ኪዳን ወይም ውል በፊትና አዳም ከገነት ከመውጣቱ በፊት ሔዋን ወስዳ ወይም ቀጥፋ ለአዳም ካበላችው ዕፅ አጠገብ ነበር። አዳምም ከገነት በመውጣቱ አላፊ ወይም ሟች ሆነ። በዚህን ጊዜም እግዚአብሔር ለወጣት። በተለወጠችውም ጊዜ ደረቀች። በዚያን ጊዜም ወደ እርሱ ሄደ፣ ፈራ፣ ተንቀጠቀጠም፣ ወደቀም። እግዚአብሔርም በቸርነቱ አነሳው፣ ቃል ኪዳንም ገባለት።
ዳግመኛ አዳም በገነት በር ነበረ። የሚያብለጨልጭ የእሳት ሰይፍ በእጁ የያዘ ኪሩብንም ተመለከተ። ኪሩብም ተቆጣ፣ ፊቱንም ቋጠረበት። አዳምና ሔዋን ከእርሱ የተነሳ ፈሩ፣ ይገድላቸውም ዘንድ እንደሚሻም አሰቡ። ከመፍራታቸውም ከመንቀጥቀጣቸውም የተነሳ በግንባራቸው ወደቁ። እርሱ ግን ፈጽሞ ራራላቸው፣ ይቅርም አላቸው። ተመልሶም ወደ ሰማይ አረገ። አዳምና ሔዋንንም ከእግዚአብሔር ዘንድ ይቅርታን ፈለጉ። ኪሩብም እግዚአብሔር ሆይ አንተ የገነት በር ጠብቅ ዘንድ ላከኝ፣ በእጄም የእሳት ሰይፍ ነበረ። ባሮችህ አዳምና ሔዋን በተመለከቱኝ ጊዜ በፊታቸው ወደቁ፣ እንደ በድንም ሆኑ። ጌታዬ ሆይ ባሮች ላይ የምታደርገው ምንድን ነው? አለ። እግዚአብሔርም ራራላቸው፣ ይቅርም አላቸው። መልኩንም ገነት ይጠብቅ ዘንድ ላከው፣ መልአኩንም ገነትን ይጠብቅ ዘንድ ላከው። የእግዚአብሔር ቃልም ወደ አዳምና ሔዋን መጣ፣ አነሳቸው። እግዚአብሔር አዳምን ከ5 ቀን ተኩል በኋላ ቃሌን እልካለሁ አድንሃለሁም ያልሁህ አጽንተህ ያዛት፣ ባዘዝሁም ጊዜ በዚች መሬት ኑር አለው። አዳምም ይህንን ቃል ከእግዚአብሔር በሰማ ጊዜ በእግዚአብሔር ቃል ተጽናና፣ እርሱ ያድነዋልና። አዳምና ሔዋን ግን ከመኖሪያቸው ከገነት በመውጣታቸው አለቀሱ። አዳምም የተለወጠ ሥጋውን በተመለከተ ጊዜ እርሱም ሔዋንን መራራ ለቅሶን አለቀሱ። ባደረጉትም ስህተትም ተጸጸቱ። እነሱም ወርደው በዓተ መዛግብትን ረገጡ ወይም ደረሱ። አዳምም በዓተ መዛግብት በደረሰ ጊዜ ስለ ሰውነቱ አለቀሰ። ሔዋንም በዚህ ዓለም ለእኛ የሆነ የእስር ቤታችን፣ የመደብደቢያ የመሰቀያ ቤታችን ተመልከቺ አላት። ከመስፋቱ ይልቅ ምንኛ ጠባብ ነውን! ከገነት ቦታዎች ይልቅ ምንኛ ድንጋያማ ነው! ከገነት ብርሃን ይልቅ በዚህ ቤት ያለ ጨለማ ከየት የተገኘ ነው? ከእግዚአብሔር ቸርነት የተነሳ በእኛ ላይ የምትጋረድ ድንኳን ከየት የመጣች ናት? ይቺ መሬት በድንጋዮች የተሸፈነች ናት። ያቺ ምድር ገነት ግን በአማሩ በሚጣፍጡ ፍሬያት የተሞላች የተሸፈነች ናት። አዳምም ሔዋንን በዓይኖችሽ ተመልከቺ፣ ዓይኖቻችን ሰማያውያንን መላእክት ያለማቋረጥ ሲያመሰግኑ ይመለከቱ ነበር። አሁን ግን ይህንን የምንመለከት አይደለንም። ዓይኖቻችን ሥጋውያን ሆነዋልና እንደ ቀድሞ የሚመለከቱ አይደሉም። አባታችን አዳምም እናታችን ሔዋን መጀመሪያ በገነት በነበርን ጊዜ ሥጋችን የት ነበር አላት። ከዚህም በኋላ አዳም ወደ ማደሪያው ይገባ ዘንድ አልወደደም፣ ወደ ድንኳኑ ግን ይገባ ነበር፣ በእግዚአብሔር ትእዛዝ እንጂ ፈጽሞ አልገባም ነበርና። በዚች ባለ ዕድር ሁለተኛ ሕግ ተላላፊ ይባላለሁ ይል ነበረ። በዚች ባላድር ሁለተኛ ሕግ ተላላፊ ይባላለሁ ይል ነበርና አዳምና ሔዋንም ገብተው ለእኛ በማይታወቅ ቋንቋ ይጸልዩ ነበር። እነሱ ግን ያውቁት ነበረ። በሚጸልዩበትም ጊዜ አዳም ዓይኖቹን አነሳ፣ በእርሱ ላይም የተጋረደችውን ወይም የተጠለለች ድንጋይን ድንኳንም ተመለከተ። ሰማይንና የእግዚአብሔርን ፍጥረታትንም ሁሉ ያይ ዘንድ አልቻለም። አዳምም እስከሚወድቅ የሞተ ሰው እስከሚመስል ድረስ ደረቱን ደቃ። ሔዋንንም የሞተ ሰው መሰላት። በአዳም ላይም ታለቅስ ነበረ። ቁማም እጇን ወደ እግዚአብሔር ዘረጋች፣ ምሕረትን ቸርነትን ከእርሱ ታገኝ ዘንድ። ጌታዬ ሆይ የሠራሁትን ኃጢአቴን ይቅር በለኝ፣ በእኔ ላይ ያለች በደሌንም አታስብብኝ። በዚህ በደሌ አገልጋይ አዳምን ከገነት እንዲወድቅ ወይም እንዲባረር አድርጌዋለሁና ከብርሃን ወደ ጨለማ ከደስታ ወደ እስር ቤት መርቼዋለሁና ጌታዬ ሆይ ወደ ወደቀው አገልጋይ ተመልከት። በእኔ ምክንያት ሕግህን በመተላለፉ ይጸጸት ያለቅስ ዘንድ በዚህ ቅስፈት ነፍሱን አትውሰዳት። ከመሞቱም በፊት በቀኖና ይጸና፣ ፈቃድህንም ይፈጽም ዘንድ ተወው እንጂ አለች። በዚህ ቅስፈትም የማታስነሳው ከሆነ ግን ከእርሱ ጋር ነፍሴን ውሰድ። በዚህ እስር ቤት አንዲቱን እኔን ለብቻዬ አትተወኝ። እኔ በዚህ ዓለም ከእርሱ ጋር ነው እንጂ ብቻዬን ቆሜ መኖር አልችልምና። አቤቱ ጌታዬ ሆይ አንተ በእርሱ ላይ እንቅልፍን አመጣ። በእንቅልፍ ላይም እያለምን ከጎኑ አንዲት አጽምን ነሳ። ቦታውንም በመለኮታዊ ኃይል ወይም ጥበብ ሥጋን መላኸው። ወስደህም በእርሱ አምሳል የምታበራ የምታውቅ የምትናገር ሴት አድርገ እኔን ከዚች አጽም ፈጠርከኝ። አቤቱ እግዚአብሔር ሆይ እኔ አንዲት ነኝ፣ ፈጣሪያችንም አንተ ነህ። በአንዲት ዕለት ወይም አርብ ቀን ሁለታችንንም የፈጠርህ አንተ ነህ።
ሕግ በመተላለፋችን በምንኖርባት በዝች አላፊት ምድር ከኔ ጋር ይኖር ዘንድ እግዚአብሔር ሆይ ሕይወትን ስጠው። ሕይወትንም የማትሰጠው ከሆነ ግን እኔንም ከእርሱ ጋር ውሰደኝ፣ በአንድ ቀን እንደፈጠርከን በአንድ ቀን እንሞት ዘንድ እያለች በሚቃጠል ልብ ታለቅስ ነበር። ከሐዘኗ ብዛት የተነሳ በአባታችን በአዳም ላይ ትወድቅ ነበር። እግዚአብሔርም ወደ እነርሱ ተመለከተ፣ ከሐዘናቸው ብዛት የተነሳም እነርሱ ራሳቸውን ገድለዋልና። እግዚአብሔርም ያድናቸው ያረጋጋቸውም ዘንድ ወደደ። ተነስተውም ይቆሙ ዘንድ ቃሉን ላከ። በዚያም ጊዜ እግዚአብሔር አዳምና ሔዋንን ተነሱ አላቸው። እናንተ በፈቃዳችሁ ሕጌን ተላለፋችሁ፣ ካኖርኳችሁም ከገነት ለመውጣት እስክትበቁ ድረስ እናንተ ከኔ ይልቅ አምላክነትን፣ ታላቅነትን፣ ትዕቢትን በመሻት በፈቃዳችሁ በደላችሁ። እኔም ብርሃናዊ ጸጋችሁን ገፈፍኳችሁ፣ ከገነት ወደምታስጨንቅ ድካምም ወዳለባት ወደዚች ምድር አመጣኋችሁ። እናንተ ትእዛዜን ባታፈርሱ ሕጌንም ብትጠብቁ አትቅረቧት ካልኳችሁ ዕፅም ባትበሉ ከእርሱ ይልቅ ያማረ የገነት እጽዋትን ሁሉ የእናንተ ነበሩ። ተፈጥሮን ያልጠበቀ በሃይማኖቱ ያልጸና ሰይጣን ግን ለእኔ መልካም ነገር የለውም፣ እኔ የፈጠርኩት ግን ገሰጽኩትኝ፣ ጣልኩትም። ከእርሱም ሰምታችሁ እስክትበሏት ድረስ ዕፀ በለስን ለዓይናችሁ አሳምሮ ያሳያችሁም እርሱ ነው። በዚህም የተነሳ ይህ ሁሉ መከራ ችግር ደረሰባችሁ። እኔ አምላክ ፈጣሪም ነኝና ፍጥረታትን በፈጠርኩ ጊዜ አጠፋቸው ዘንድም አልወደድኩም። ባስቆጡኝ ጊዜ ግን ንስሐ እስኪገቡ ድረስ በሚያስደንቅ በትር መታኋቸው። በስህተታቸው ከጸኑ ግን እስከ ዘላለም ድረስ ይጠፋሉ። ይህን ነገር ከእግዚአብሔር በሰሙ ጊዜ አዳምና ሔዋን ፍጹም ለቅሷቸውን አስወገዱ። ልባቸውን በእግዚአብሔር ጸና። እግዚአብሔርም እንደ እናትም እንደ አባትም ሆኖላቸዋልና፣ ስለዚህም በፊቱ አለቀሱ፣ ይቅርታውንም ፈለጉ። በዚህም ጊዜ እግዚአብሔር ይቅር አላቸው። አዳም ሆይ እኔ በቃል ኪዳኔ ማልሁልህ፣ ከእርሱም አልመለስም። ቃል ኪዳኔም እስኪፈጸም ጊዜም ወደ ገነት አልመልስም። ይኸውም 5 ቀን ተኩል ነው። አዳምም እግዚአብሔርን አለው፣ አቤቱ እግዚአብሔር ሆይ በገነት እኖር ዘንድ አንተ ፈጠርከኝ፣ አበጃጀኸኝ። ትእዛዝንም ከመተላለፌ በፊትም ስም አወጣህላቸው ዘንድ አራዊትን ወደ እኔ አመጣሃቸው። ጸጋህም በእኔ ላይ ነበረች። እንደ ትእዛዝም ሁሉንም በየስማቸው ጠራሃቸው። ሁሉንም ለእኔ እንዲሰግዱ ወይም እንዲገዙ አደረግህ። እግዚአብሔር ሆይ ዛሬ ግን ትእዛዝህን ከተላለፍኩ በኋላ ሁሉም ይበሉኝ ዘንድ ተነሱ። ሔዋን አገልጋይንም እንዲሁ ሕይወታችንንም ከምድር ገጽ ሊያጠፏት ነው። አቤቱ እግዚአብሔር ሆይ እኔ ለምንሃለሁ፣ ከገነት እንዳስወጣህን በኃላፊቷ ምድርም እንዳስቀመጥከን አራዊት በእኛ ላይ እንዲሰለጥኑ አትፍቀድላቸው አለ። እግዚአብሔርም ይህንን ቃል ከአዳም በሰማ ጊዜ ይቅር አለው፣ እውነቱንም እንደተናገረም አወቀ። በመተላለፋቸው ምክንያት እነርሱ ከተቆጣ አራዊት ይበሏቸው ነበርና። እግዚአብሔርም እንስሳት፣ አራዊትን፣ አዋፋትንም የምድር ተዋሲያንን ሁሉ ወደ አዳም ሂደው ይታረቁ ዘንድ በእርሱ በሔዋንና በዘሩም ላይ እንዳይከፉባቸው አዘዛቸው። ከአራዊት ጋርም ወደ አዳም እንዳትደርስ እንዳትሄዱ ከተቆጣት ከረገማት ከእባብ በቀር ሁሉም ሂደው እንደ እግዚአብሔር ትእዛዝ ሰገዱለት። አዳም ግን አለቀሰ፣ እንዲህም አለ፣ እግዚአብሔር ሆይ እኛ በገነት ነበርን፣ አእምሯችንም ታላቅ ነበር፣ መላእክትም ሲያመሰግኑ እንመለከት ነበር። ዛሬ ግን እንደለመድነው ማየት አንችልም። ወደ መሬትም በወረድን ጊዜ ፍጥረታትን ሁሉ ተሰውረውብናል አለው። እግዚአብሔር አምላካችንም አዳምን እንዲህ አለው፣ በመታዘዝ ሕይወት እያለ ብርሃናዊ ጸጋ በውስጥ ነበረች። ስለዚህም የራቁትን ፍጥረታት አቅርበ ትመለከት ነበር። ሕገ እግዚአብሔርን ከተላለፍክ በኋላ ግን ብርሃናዊት ጸጋ ተገፈፈች። በዚህም ጊዜ የራቀውን የማየት ጸጋ በአንተ ላይ የቀረ አይደለም። እንደ ሥጋ አቅም ጸጋ የቅርቡን ትመለከታለህ እንጂ ይህም እንስሳዊ እውቀት ነውና። አዳምና ሔዋን ይህን የእግዚአብሔርን ቃል በሰሙ ጊዜ ወጥተው በፊቱ ሰገዱ፣ በሚያዝን ልቦናም አመሰገኑት። እግዚአብሔርም ቃሉን ንግግሩን ከእነርሱ አቆመ። አዳምና ሔዋንም ከማደሪያቸው ወጥተው ወደ ገነት ደረሱ። ከዚህ ከመውጣታቸውም እያስተዋሉ ቆሙ። ከዚህ በኋላ አዳምና ሔዋን ከገነት ወደ ሰሜን ጫፍ ሄዱ። ከዕፀ ሕይወት ስር ወጥቶ ገነትን የሚያጠጣውን ውሃም አገኙ። በመሬት ላይም ከ4 ተኩል ይወጣ ነበረ። መጥተውም ከውሃው ደረሱ፣ አዩትም። ከገነት ካለች ከዕፀ ሕይወት ስርም እንደሚፈልቅ አወቁ። አዳምም ፈጽሞ አለቀሰ።
ከዚህም በመለየቱ ፊቱን ጸፋ ወይም መታ። ሔዋንም ይህንን ፍጹም ግርፋት በእኔም በአንቺም በዘራችንም አደረሽብን አላት። ሔዋንም እስከ ማለቅስና ይህን ቃል እስከ ማለት ያደረሰ ምን ተመልክተህ ነው አለችው። ሔዋን ሆይ ከገነት በእኛ ዘንድ ያለውን ይህንን ውሃ አትመለከችውምን? ገነትን አጠጥቶ ወደ ውጭ ይወጣል። እኛ በገነት ስንኖር ከእርሱ አንሻም ነበር። ዛሬ በዚህ ኃላፊ ምድር ከደረሰን በኋላ ግን እርሱን እንሻለን፣ ለስጋችንም እንሰራለን አላት። ሔዋንም ይህንን ቃል ከእርሱ በሰማች ጊዜ አለቀሰች። እርሱም እንዲሁ ከልቅሷቸው ብዛት የተነሳ ውሃ ውስጥ ወደቁ። ሰውነታቸውንም ያጠፉ ዘንድ እንዳይመለሱ እርሱ ፍጥረታትን ከሚያዩ ይልቅ ራሳቸውን ማጥፋትን ወስነዋልና። ይቅር ባይ እግዚአብሔርም እነርሱ በውሃ ወድቀው ለሞት ተቃርበው ተመለከተ። መልአኩንም ልኮ ከውሃው አወጣቸው። መልአኩም ወደ እግዚአብሔር ወጥቶ አቤቱ እግዚአብሔር ሆይ ባሮች ራሳቸውን አጥፍተዋል አለ። እግዚአብሔርም ቃሉን ወደ አዳምና ወደ ሔዋን ላከ፣ ከሞትም አዳናቸው። ከተነሱ በኋላ አዳም አቤቱ እግዚአብሔር ሆይ በገነት ስንኖር ይህን ውሃ አንሻም ነበረ፣ ምሕረትህ ከእኛ ጋር ነበረችና ይህን አላጣንም ነበረ። ወደዚህ ምድር ከመጣም በኋላ ግን ያለ ውሃ መኖር አንችልም አለ። እግዚአብሔርም አዳምን አለው፣ በሕጌ ጥላ ስር እያለ አንተ ብርሃናዊ መልአክ ነበር፣ ውሃንም ተጠቅመህ አታውቅም ነበረ። ከትእዛዜ ከወጣ በኋላ ግን ያለ ውሃ ትኖር፣ ስጋህንም ታረካው ታሳድገውም ዘንድ አትችልም። እርሱ ሰውነትህ እንደ እንስሳ በውሃ የሚኖር ሆኗልና። አዳምና ሔዋንም ይህን ቃል ከእግዚአብሔር በሰሙ ጊዜ መራራ ለቅሶን አለቀሱ። አዳምም ለሁለተኛ ጊዜ ውስጡን እስኪያዩ ድረስ ወደ ገነት ይመልሰው ዘንድ ምሕረትን ከእግዚአብሔር ዘንድ ፈለገ። እግዚአብሔርም አዳም ሆይ ቃል ኪዳኔ ገብቼልሃለሁ። ይህ ቃል ኪዳኔ ከተፈጸመ በኋላ አንተን፣ ወገኖችህን፣ ጻድቃንንም ወደ ገነት አስገባቸዋለሁ አለው። ከዚህ በኋላ አዳምም ከአዳም ጋር የነበረውን ንግግር አቆመ። አዳምና ሔዋንም ከጹሙ ወይም ከላቡ ከሙቀቱ ብዛት የተነሳ ሰውነታቸው ተቃጠለ። አዳምም ሔዋንን እስከምንሞት ድረስ ከእርሱ አንጠጣም አላት። ሔዋን ሆይ ይህ ውሃ በሆዳችን በገባ ጊዜ የእኛ ከእኛም በኋላ የሚመጣው የዘራችንም ግርፋት ይበዛል አላት። አዳምና ሔዋንም ወደ ውሃው አቀኑ፣ ግን ከውሃው ፈጽመው አልጠጡም። መጥተውም ወደ ማረፊያቸው ገቡ። አዳምም ሔዋንን ያያት ዘንድ አልቻለም፣ ድምጿን ይሰማ ነበር እንጂ። እንደዚሁም ሔዋን አዳምን አታየውም ነበር፣ ድምፁን ትሰማ ነበር እንጂ። አዳምም አለቀሰ፣ ተቸገረ፣ ደረቱንም ይመታ ነበር። ተነስቶም በመቆም ሔዋን ሆይ የት ነሽ አላት። እርሷም በዚህ ጨለማ ውስጥ ቆሜያለሁ አለችው። እርሱም በገነት በነበርን ጊዜ የነበረችንን ብርሃናዊ ጸጋ አስቢ። ሔዋን ሆይ በገነት ውስጥ በነበርን ጊዜ በእኛ ላይ የነበረችውን ጸዳል አስቢ። ሔዋን ሆይ እኛ በመካከላቸው ሳለን በገነት ውስጥ ያበሩ የነበሩ እጽዋትን አስቢ። ሔዋን ሆይ በገነት ውስጥ ስንኖር ሌሊትና ቀን የማናውቀው እንደነበረን አስቢ። ሔዋን ሆይ ለእኛ ታበራ የነበረችው ውሃም የሚፈልቅባት እጽ ሕይወትንም አስቢ። ሔዋን ሆይ የገነትን ምድር ብርሃኑንም አስቢ። ሔዋን ሆይ በውስጧ ስንኖር ጨለማ ያልነበረባት ገነትን አስቢ። ዛሬ ግን ይህ ሁሉ የለም አላት። ሔዋን ሆይ ከዚህ ምድር በደረስን ጊዜ ግን ጨለማ ከበበን፣ እርስ በርሳችንም አንተያይም። ከዚህ ምድርም ኑሮ ለእኛ ምንም መልካም ነገር የለንም። አዳምም ሰውነቱን መታ፣ እርሱም ሔዋንንም ሌሊቱን ሁሉ እስኪነጋ ድረስ አለቀሱ። ከሌሊቱ ርዝመት የተነሳ አዳምና ሔዋን ተጨነቁ። እንደ ሚያዝያ ሌሊትም ሆኗልና በቤት ከነበረው ከጨለማው ከሐዘኑ ብዛት የተነሳ አዳም በቤተ መዛግብት ውስጥ ሰውነቱን መታ፣ አጎሰቆለ፣ እንደ ሞተ ሰውም ሆነ። ሔዋንም ከመሬት እንደወደቀ ድምፁንም በሰማች ጊዜ በእጆቿ ትዳስስ ጀመረ፣ እንደ ሞተ ሰው ሆኖ አገኘችው። ፈርታ እንደ ዲዳም ሆነች፣ በእርሱም ዘንድ ተቀመጠች። ቸር አምላክ የአዳምን መሞት ከጨለማው ፍርሃትም የተነሳ የሔዋንንም ዲዳነት ተመለከተ። የእግዚአብሔር ቃልም ወደ አዳም መጣ፣ ከመሞቱም አስነሳው። የሔዋንም አፍም ከዲዳነት ተፈታ። አዳምን በማደሪያው ቆመ፣ እንዲህም አለ፣ አቤቱ ጌታዬ ሆይ ብርሃን ከእኛ ለምን ተወገደ? ጨለማስ ለምን ገባን? በዚህ ጽኑ ጨለማስ በምን ተውከን? አንተ እግዚአብሔር ስትሆን በዚህ ጨለማ የእኛን መሰቃየት ትሻለህን? አቤቱ አምላካችን ሆይ ጨለማ ወደ እኛ እስኪገባ ድረስ በእርሳችንም መለያየት እስኪ ሳነን ድረስ
እርስ በርሳችንም መተያየት እስኪሳነን ድረስ ረዳትም የት አለ? የእኛ በገነት እያለን ጨለማን ፈጽሞ አይተን አናውቅምና እስከማታየኝ ድረስ ከሔዋን አልተሰወርኩም፣ እርሷም እስከማላያት ድረስ ከኔ አልተሰወረችም ነበርና በመካከላችንም ልዩ ጨለማ አያልፍም ነበርና እኔም እርሷም በአንዲት ብርሃን ውስጥ ነበርን እንጂ እርሷ ታየኛለች፣ እኔም አያታለሁ። ወደዚህ ቦታ በመጣን ጊዜ ግን እኔ እስከማላያት ድረስ እርሷም እስከማታየኝ ድረስ ጨለማ ገባብን፣ በመካከላችንም ለየን። አቤቱ ፈጣሪያችን ሆይ በዚህ ጨለማ የእኛን መሰቃየት ትፈልጋለህን? ቸር ይቅር ባይ እግዚአብሔርም የአዳምን ቃል ሰማው። አዳም ሆይ ዲያብሎስ በትእዛዜ ስር በነበረና ጥሩ በነበረ ጊዜ ብርሃናዊ ጸጋ በእርሱ በሰራዊቱ ላይ ነበረች። ከትእዛዜ በወጣ ጊዜ ግን ብርሃናዊት ጸጋውን ገፈፍኩት፣ ጨለማም ሆነ። በሰማያዊት ኢየሩሳሌም ቦታ ውስጥም ወደ ምድር አወረድኩትና በእርሱ ላይም የሚመላለስ ሆነ። አዳም ሆይ አንተም በሕጌ ጥላ ስር ሆነ በገነት ስትኖር ብርሃናዊት ጸጋ ነበረችብህ። ከሕግህም መውጣትህን ባየሁ ጊዜ ግን ብርሃናዊት ልብስህን ገፈፍኳት። ቸርነቴ ግን በጨለማ አልተውህም፣ ይህንን ሥጋ አደረግኩልህ እንጂ። ዋዕየ ፀሐዩን ብርዱን የሚችል የሚቋቋም ይህንን ቆዳም ፈጠርኩልህ እንጂ። ቁጣዬንም በአንተ ላይ ባጸና ኖሮ ባጠፋሁና በጨለማም በተውኩክና በገደልኩህም ነበር። ነገር ግን በቸርነቴ እንዲያደረግኩልህ አዳም ሆይ ትእዛዜንም በተደፋፈርክ ጊዜ ከገነት አስወገድኩ፣ ወደዚች ምድርም አስወጣው። በዚች ቦታም ታድር ዘንድ አዘዝኩ። ሕጌን እንዳፈረስ አንተንም እንዳታለለ እንደ ዲያብሎስ ጨለማ ወደ አንተ ገባ። አዳም ሆይ ይቺ ሌሊት እስከ ዘላለም የምትረዝም አይደለችም፣ 12 ሰዓት ናት እንጂ። ሲያልቅም ቀን ይተካልና አትጨነቅ፣ አትናወጽ። በልብህ እኔ እንደማሰቃይህ አታስብ። ልብህን አጽና፣ አትፍራ። ይህ ጨለማ ብትር ወይም ግርፋት አይደለምና እኔ ቀንን ፈጠርኩ፣ ፀሐይንም አንተንና ልጆች ስትሰሩ ያበራ ዘንድ አዘጋጀሁ እንጂ። እኔ ሕጌን ተላላፊ ወደዚች ምድርም እንደምትወርድ አውቅ ነበረ። ነገር ግን በመውደቅህ አላሳቃይህም፣ አልፈርድብህም። ከብርሃን ወደ ጨለማ ከገነት ወደዚች ምድር መውጣት አያስደንቅ። ብርሃንን አደረግኩልህ፣ እንዳንተ ብርሃናውያንን አወጣ ዘንድ አልወደድሁም። ነገር ግን አንተ አንዲት ዕለት ትእዛዜን አልጠበክም። ፍጥረታትን ፈጽሜ እስከ ቀድሳቸው እስከማከብራቸው ድረስ እንዳትበላ ካዘዝኩ ከዕፀ በለስ በላ። ነገር ግን ሰራዊቱ የአንተ ሰይጣን ዳግመኛ አንተንም እንደሚያስትህ አውቅ ነበረ። ስለሆነም ወደ ዕፀ በለስ እንዳትቀርብ አመለከትኩ። ከእርሱ እንዳትበላ የእርሱን ነገር እንዳትቀበልም እንዳትሰግድለትም እሽም እንዳትለው ነገርኩ። አዳም ሆይ ባልነግርህ ስለ ዕፀ በለስ ያለ ትእዛዜ ብተው መሰናክሉ በእኔ ምክንያት በሆነ ነበረ። ተመልሰህም እኔን ትቆጣለህ። ነገር ግን እኔ አዘዝኩ መከርኩህም፣ አንተ ግን ወድቀ ፍጥረቶቹንም በአንተ ይሰነካከሉ። አዳም ሆይ እኔ ቀንን ፈጠርኩልህ፣ ከአንተ በኋላ ለሚነሱ ልጆችም የሚያስቸግራቸውንም ሁሉ ይሰሩ ዘንድ፣ ሌሊትም ከስራቸው እረፍት ትሆናቸው ዘንድ። አውሬም በሌሊት ወጥቶ ምግቡን ይፈልግ ዘንድ ይሄዳል። አዳም ሆይ ለጨለማው ጥቂት ቀረ፣ ቀንም ይገለጣል አለው። አዳምም አቤቱ እግዚአብሔር ሆይ ነፍሴንም ውሰዳት፣ ይህንን ጨለማ ወደ ሌለበት ቦታ አውጣኝ አለ። እግዚአብሔር አምላክም አዳምን እውነት እውነት እልሃለሁ በአንተ ላይ የወሰንኩት የገባውልህም ቃል ኪዳን ሲፈጸም እቺ ጨለማ ለሁል ጊዜ ከአንተ ትወገዳለች፣ አድንህም አለው። ዳግመኛም ወደ ገነት መልስሃለሁ፣ ከወደድከውም ጨለማም ከሌለበት ቦታ አደርስሃለሁ። ይኸውም መንግሥተ ሰማያት ነው አለው። ዳግመኛም እግዚአብሔር አዳምን አለው፣ ይህ ሁሉ ድካም ፈተና የምትቀበለው ትእዛዜን በመተላለፍ ነው። ከሰይጣን እጅ አልፈታህም፣ አላድንህም። እኔ ከሰማይ በወረድሁ ከዘርህም ሥጋህን በተዋሃዱ ጊዜ አንተ የደከምከውን ድካም መከራ እቀበላለሁ። በዚች ቦታ በአንተ ላይም የደረሰች ይህቺ ጨለማ በእኔ ላይ ትደርሳለች። በመቃብር ውስጥም እንደ ወገኖች ዓመታት አዝመናትን ወራትን እንደሌሉኝ ይሆናለሁ። አንተም ለማዳን እንደ ሰው ልጅ እቆጠራለሁ አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ከእግዚአብሔር ቃል ወይም አነጋገር የተነሳ ፈጽመው አዘኑ።
እርሱ ላይ የተወሰነው የጊዜ ገደብ እስኪፈጸም ድረስ ወደ ገነት አይመልስምና ይልቁንም ስለ እርሱ ድህነት መከራን እንደሚቀበል እግዚአብሔር ያላቸውን በሰሙ ጊዜ አዘኑ። ከዚህ በኋላ አዳምና ሔዋን ከማደሪያቸው መቆምን አልተውም። ፀሐይ እስኪወጣላቸው ድረስ ያለቅሱ ነበር። ብርሃን በወጣ ጊዜም ልባቸው ተመለሰ፣ ፍርሃታቸውም ከእነርሱ ተወገደ፣ ልባቸውም ጸና። አዳምም ከቤት ይወጣ ጀመረ። በቤቱ በርም ውጪ በመጣ ጊዜም ፊቱን ወደ ምስራቅ አዙሮ ቆመ። ፀሐይን ተመለከተ፣ ወጣችም፣ የምታልብ የምታቃጥል ነበረች። ስጋውንም አቃጠለችው። ከማቃጠሏም የተነሳ ፈራ፣ በልቡም ለቅጣት እንደወጣች አሰበ። ከዚህም የተነሳ አለቀሰ፣ ደረቱንም መታ፣ በፊቱም ከመሬት ወደቀ። እንዲህም እያለ ይለምን ነበረ። አቤቱ አምላኬ ሆይ አትቅጣኝ፣ አታጥፋኝ፣ ሕይወቴን ከዚች መሬት አትውሰድ። እርሱ ይህች ፀሐይ አምላክ እንደሆነች አስቧልና። እርሱ በገነት ውስጥ ሲኖር የእግዚአብሔርን ቃል ድምፁን በሰማ ጊዜ ከድምፁ የተነሳ አይፈራም፣ የፀሐይን ጸዳልም አይመለከትም ነበርና። በኋላ ግን ከሰውነቱም ላቡ ይወጣ ነበረ። ስለዚህም ባላበው ጊዜ ከፀሐይ የተነሳ ፈራ። እግዚአብሔር በእርሱ ላይ ይህንን እስከወሰነ ጊዜ ድረስ እንደሚቀጣውም አሰበ። ዳግመኛም አዳም በልቡ እግዚአብሔር በጨለማ አልቀጣንም፣ እነሆ በእሳት ነበልባል ሊቀጣን ፀሐይን አወጣ አለ። አዳምን በልቡ ስለዚህ ሲያስብ የአምላክ ቃል ወደ እርሱ መጣ፣ እንዲህም አለው፣ አዳም ሆይ ይህች ፀሐይ አምላክ አይደለችም፣ ባልው ቤት በቀን ታበራ ዘንድ ተፈጠረች እንጂ። ቀን ያበራ ዘንድ ንጋት ይሆናል። የማረጋጋህ አምላክህ እኔ ነኝ አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምም ሔዋንን ከባታቸው ውጭ ወጡ፣ ወደ ገነትም ሄዱ። ወደ ምዕራብ በርም በደረሱ ጊዜ ሰይጣን ወደ እነርሱ ይገባ ነበር። አዳምና ሔዋንም ባሳታቸው ጊዜ ሰይጣን ያደረባት እባብን አገኟት። አዝና ተክዛ መሬትን ትጭር ነበር። ከእግዚአብሔር ዘንድ በእርሷ ላይ ስለደረሰው መርገምም በደረቷ በመሬት ላይ ትሄድ ነበረ። ከአራዊት ሁሉ ልዕልት ወይም ከፍ ከፍ ያለች ነበረች። እባብ የተናቀች የተረገመች ሆነች። ከሁሉ ይልቅ በደረቷ የምትሳብ በልቧም የምትሄድ ሆነች። ከአራዊት ሁሉ የምታምር እሷ ከአራዊት ሁሉ የከፋች ሆነች። ከጥሩ ነገር ትመገብ የነበረች መሬትን ወደ መብላት ሄደች። ጥሩ የነበረ ቤቷ ዛሬ ግን ማደሪያዋ መሬት ሆነ። በሁሉም እንስሳ ዘንድ የምታምር ከደም ግባቷ የተነሳ የምታስደንቅ እርሷ በእነርሱ ዘንድ የምታስጠላ ሆነች። ዳግመኛም በአንዲት ቦታ ታድር ነበር። ሁሉም ወደ እርሷ ይመጡ ነበር። እርሷ ከሁሉም ትጠጣ ነበረ። ሌሎችም እርሷ ከጠጣችው ይጠጡ ነበር። ከእግዚአብሔር በመረገሟ መርዝ በሆነች ጊዜ ግን አራዊት ሁሉ ከቦታዋ የሚሸሹ እርሷ ከጠጣችውም የማይጠጡ ሆኑ። ሁሉም እርሷን በተመለከቱ ጊዜ ከእርሷ ሸሹ። የተረገመች እባብም አዳምና ሔዋንን በተመለከተች ጊዜ ራሷን ወደ ላይ አነሳች፣ በጅራቷም ቆመች። ዓይኖቿም ደም ይመስሉ ነበረ። ትገድላቸውም ዘንድ ወደደች። አስቀድማ ሮጣም ከሔዋን ዘንድ ደረሰች። አዳም ግን ቆሞ ያለቅስ ነበር። እባብን የሚመታበት በትር በእጁ አልነበረምና እባብም እንደምትገድል ያውቅ ነበር። ነገር ግን በሔዋን ምክንያት ልቡ ተቃጥሎበት ነበረ። ወደ እባብ ደርሶም ጅራቷን ያዛት፣ እርሷም ወደ እርሱ ተመለሰች። አዳምም አዳም ሆይ በአንተና በሔዋን መካከል በሆዴ ይሄድ ዘንድ የተረገምኩ ሆንኩ አለችው። እርሷም ከኃይሏ ጽናት ብዛት የተነሳ አዳምና ሔዋንን ጣለቻቸው። ልትገድላቸውን ፈልጋም በላያቸው ወጣች። እግዚአብሔርም መልአኩን ልኮ እባቧን ከአዳምና ከሔዋን አስወገዳት፣ ጣላትም። እነርሱንም አስነሳቸው። የእግዚአብሔር ቃልም ወደ እባብ መጣ። እርሷም እንዲህ አላት፣ የመጀመሪያ በሆድሽ ትሄጂ ዘንድ ረገምኩሽ፣ በልብሽም ትሳቢ ዘንድ አደረግኩሽ። በአንቺ ነገር አልቆረጥኩም ነበር። ዛሬም ዲዳ ሁኚ፣ አንቺ ዘመዶችሽም የምትናገሩ አትሁኑ። በመጀመሪያ ጊዜ የአገልጋዮቼን መውደቅ በአንቺ ምክንያት ሆኗልና፣ ዛሬም ግን ልትገድዪው ሞከርሽ። በዚህም ጊዜ እባብ ዲዳ ሆነች፣ ወደ መናገርም አልተመለሰችም። ነፋስም በእግዚአብሔር ትእዛዝ እየነፈሰ መጣ፣ እባብንም ከአዳምና ከሔዋን ፊት ተሸክሞ ህንድ በሚደርስ ባህር ዳርቻ ጣላት። አዳምና ሔዋን ግን በእግዚአብሔር ፊት አለቀሱ። አዳምም አቤቱ አምላኬ ሆይ በቤት እያለው ይህንን ብዬህ ነበረ። ጌታዬ ሆይ አራዊት ሊበሉኝ ሕይወቴንም ሊያጠፏት ተዘጋጅተዋል አለ።
አዳምም ከደረሰበት ችግር የተነሳ መሬት እስኪወድቅ ድረስ ደረቱን ደቃ፣ እንደ ሞተ ሰውም ሆነ። የእግዚአብሔርም ቃል ወደ እርሱ መጣ፣ አነሳውም። እግዚአብሔርም አዳም ሆይ ከአራዊት አንዱስ እንኳን በአንተ ላይ ክፉ ነገር ሊያደርስብህ አይችልም አለው። ከዚህም በተጨማሪ እግዚአብሔር እንዲህ አለ፣ እኔ አራዊትንና ተዋሲያንን ወደ አንተ ባሰብኩ ጊዜ ከእነርሱ ጋር እባብን ወደ ቤት አላኩም፣ ታስደነግጣቸው ዘንድ በእናንተ ላይም እንዳትቆም ከእርሷም የተነሳ ፍርሃት በእናንተ ላይ እንዳያደርስ እርሷ ክፉ የተረገመች እንደሆነች አውቃለሁና፣ ስለዚህም ከአራዊት ጋር ወደ አንተ ትመጣ ዘንድ አልፈቀድኩላትም። አሁንም ልብህን አጽና፣ የወሰኑልህንም ዘመን እስኪደርስ ድረስ እኔ ከአንተ ጋር ነኝና አትፍራ አለው። አዳም ግን አለቀሰ፣ እንዲህም አለ፣ አቤቱ አምላካችን ሆይ ሌላ ቦታ ለውጥልን፣ ዳግመኛም ፈጽማ እባብ ወደ እኛ መጥታ እንዳትቆም አገልጋይ ሔዋንንም እንዳትገድላት፣ ዓይኖቿን ፈጽመው የከፉ ናቸውና አለ። እግዚአብሔርም አዳምንና ሔዋንን ዛሬ ግን አትፍሩ፣ ወደ እናንተ ትደርስ ዘንድ አልተዋትም፣ ከእናንተ ወደ ሌላው ደብር ወይም ተራራ አስወግዳታለሁና እናንተን የሚጎዳ ነገር በውስጧ አልተውም አላቸው። አዳምና ሔዋንም በእግዚአብሔር ፊት ሰገዱ፣ ክብር ምስጋና ይግባውና ከሞት ያዳናቸው እርሱን አመሰገኑ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን የወለዱ የአባታችን የአዳምና የእናታችን የሔዋን ዕረፍት በተፈጠሩበት ዕለት አርብ ሚያዝያ 6 ቀን ነው። ጸሎታቸው በረከታቸው ከጳጳሱ አለቃ ከአባ ባስልዮስ ከንጉሳችን ኃይለ ሥላሴ ከሀገራችን ከኢትዮጵያ ጋር ለዘላለም ጸንቶ ይኑር አሜን።